ጋይስ እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን ከኔ ጋር ደህና ነኝ። እግዚአብሔር ይመስገን አለሁኝ። ጋይስ ይሄን ቪዲዮ ማለት ነው ለብዙ ሰዎች ሸር አድርጉልኝ። ሸር ኮፒ ሊንክ እያደረጋችሁ ለብዙ 10 ጊዜም ኮፒ ሊንክ አድርጉልኝ ማለት ነውና እኔ ከዳንኩበት ሌሎች ሰዎች መዳንም ይችላሉ ማለት ነው። እህታችን ዱባይ ያለችው ነፍሷን በአጸደ ገነት ያድርግልን፣ ከደጋጎች ቦታ ያኖርልና ኑስካፌ በመጠጣት ልቧ ደክማ ወደ ሆስፒታል እንደገባች ወዲያው እንዳረፈች ሰምተናል ማለት ነውና ኑስካፌ እኔም ያው እሷ ነፍሷን ይማረው በሷም የተነሳም ደግሞ እኔም ድኜበታለሁ ማለት ነውና እስካሁን ድረስ ቪዲዮ ያልሰራሁት ሆስፒታል ስለነበርኩ ነው። ገና ዛሬ ነው እንትን ያልኩት ማለት ያወጣሁት ማለት ነውና ኑስካፌ በጣም ነው የምጠጣው ማለት ነው። ጧት እጠጣለሁ፣ ምግብ በደንብ ነው የምበላው ማለት ነው። ጧት እጠጣለሁ፣ ከዛ ደግሞ ትንሽ ቆይቼ ደግሞ እሳት ውጤት ስትልልኝ ደግሞ እጠጣለሁ። በቀን ሁለቴ ነው የምጠጣው ማለት ነው። በጣም ሶስ ነው የሚይዘው ከቡና የበለጠ ኑስካፌ በጣም ሶስ ይሆናል ማለት ነው። እንደዛ ብዬ እየጠጣሁ እኔ የጉልበት ስራ ብዙም አልሰራም እንደው ማለት ለዛ እንደውም አልታወቀኝም። ዝም የቁጭ ረፍ ስለምል አልታወቀኝም ነበረ። ግን ለካ በጣም ደክሜያለሁ፣ አውቅቶልኛል። ለኔ አልታወቀኝም ነበረ። ከዛች እህታችን የዱባይ ሞተች ምናምን ሲባል እኔ ማዳመጥ ጀመርኩ፣ ራሴን ማዳመጥ ጀመርኩ። ልቤን ያመኛል ግን የኑስካፌ ነው ብዬ አስቤ ማላውቅም ነበረ ማለት ነው። ከዛ ሰትዋ እኔ ሆስፒታል መሄድ እፈልጋለሁ ውሰጂኝ ሳውቀው ያልኩባት ማለት ነው። ከዛ ሰትዋ ብድግ አድርጋ ወሰደችኝና ሙሉ እንትን አሳየች። ልቤ ሁሉ እንዳለ ታየ። እንዳለ ከኔ የበለጠ እኔ ሳላወቅኩትም በሽታ ከኔ የበለጠ ዶክተሮች በጣም ነው የደነገጡት ማለት ነው። በዛም ግሉኮስ ምናምን ደቃቀኑት ማለት ነውና በጣም ታምሜ ነበረ ማለት ነው። ይሄ ኑስካፌ በጣም መጥፎ ነውና እባካችሁ ብዙዎች የማዳም ቅመሞች አሉ በየቤቱ ማለት ነውና እባካችሁ ለነሱ ይሄ መረጃ እንዲደርሳቸው እባካችሁ ሁላችሁም ሸር ኮፒ ሊንክ አድርጉት። በፈጠራችሁ ሆነባችሁ ማዳን እንችላለን ማለት ነው። አሁን እቺ ልጅ ዱባይ ያረፈችው እህታችን እኔ ባልሰማ ኑሮ ዝም ብዬ ኑስካፌ እስካሁን ድረስ ነው የምጠጣው ነበረ። ሁሌም ነው የምጠጣው፣ አላቆመውም ነበረ ማለት ነውና አሁንም ይሄ ቪዲዮ እንዲደርሳቸው ለሁሉም ሸር ኮፒ ሊንክ አድርጉላችሁ። በፈጠራችሁ ይሁንባችሁ። እኔ ለኮፒ ሊንክ ምናምን አይ ዶንት ኬር ለዛ ብዬ አይደለም፣ እንደው በፈጠራችሁ ይሁንባችሁ ማለት ነውና እስካሁን ድረስ ቪዲዮ የሚያልሰራሁት ሆስፒታል ስለነበርኩ ነው። ይሄው መድኃኒቴን ላሳያችሁ ተገዝቶ የመጣ የለኝን ማለት ነውና ዛሬ ያመጣሁት ነው። አሁን ይሄ ዛሬ የመጣው ነው። ገናም አለበው እንትን ፈለገች ግን አላገኘችው መድኃኒቱ። ነገ ከነገ በኋላ እንግዲህ ልታይልኝ ነው ማለት ነውና ይሄው እና እንደዛ ብዬ ይሄው ዛሬ ድረስ በህይወት ቁም ያለው እግዚአብሔር ይመስገን ማለት ነውና ብዙዎች እኔን እንደዚህ የሆኑ ልጆች ስላሉ እባካችሁ ለብዙዎች እንዲዳረስልኝ ኮፒ ሊንክ አድርጉልን። ለእህታችን እንግዲህ ነፍሷን በአጸደ ገነት ያድርጉልን። ይሄ ኑስካፌ በጣም መጥፎ ነው፣ በጭራሽ እንዳትጠቀሙት። አሁን መሲ የዱባይው ምን አለች? ምግብ በልታችሁ ብትጠቀሙት ምናምን ስትል ሰማዋት ማለት ነው። ግን ምግብ በልታችሁ እኔ ምግብ በጣም ነው የምበላው ማለት ነው። ምግብ በልታችሁ ቢሆን በጭራሽ እንዳትጠቀሙት ይሄ ኑስካፌ ማለት ነውና በተለይ ደግሞ አርማታ የምትሰሩ ወንዶች ደግሞ በፀሐይ ምናምን በሙቀት የምትሰሩ ልጆች ደግሞ እባካችሁን አቁሙ። ይሄ ኑስካፌ የሚባል በጭራሽ በዙሪያችሁ እንዳታቀርቡት ማለት ነው። በፈጣሪ ይሁንባችሁ ማለት ነው። ኑስካፌ የጠጣችሁ ማለት በቃ በህይወታችሁ ፈረማችሁ ማለት ነው። በቃ እኔ ልሞት ነው ብላችሁ ነው፣ የምሬ ነው ልሞት ነው ብላችሁ ነው ይሄን ኑስካፌ የምትጠጡት ማለት ነውና በጭራሽ ይሄን ኑስካፌ እንዳትጠጡት ፕሊስ አደራ። እና ለሁሉ ሰዎችን ኮፒ ሊንክ ሸር እያደረጋችሁ አድርሱልኝ አደራችሁን። እሺ